ይሄ መልእክቴ ኢትዮጵያ ለመሄድ ያሰባችሁ ቅመሞች፣ በተለይ ደግሞ ኢትዮጵያ ሲሄድ እንቅልፌ ለጥ ብዬ ነው የምተኛው። አዎ ኢትዮጵያ ሲሄድ እንቅልፌ ለጥ ጦሽ ብዬ ነው የምተኛው። በቃ እዚህ የደከመኝን ድካም እዛ ነው ማርፈው ብላችሁ ለምትሄዱ ቅመሞች እኔ እጄ ስለመጣው ነው የምነግራችሁ። ይኸውላችሁ እዚህ እስካላችሁበት ጊዜ ድረስ ኢትዮጵያ እስከምትገቡ ድረስ ባገኛችሁት አጋጣሚ እንቅልፋችሁን ተኙ። የምሬን ነው። ኢትዮጵያ ስትገቡ ቦሌ ስትደርሱ እንቅልፍና ድካም ከላያችሁ ላይ ብን ብሎ ነው የሚሄደው። የምሬን ነው። አትተኙ። ኢትዮጵያ ስትገቡ አትተኙ። ልንገራችሁ፣ ጭራሽ በሌሊት ተነስታችሁ ወፎቹን ሄዳችሁ ወፎችዬ ነክቷል ጩሁ፣ ለዶሮቹም ሄዳችሁ ዶሮዬ ጩሂ አኩኩሉ በይ ነክቷል እኮ ብላችሁ ራሱ ወፍና ዶሮ የምትቀሰቅሱት ራሳችሁ ናችሁ። ይኸው ሌሊት ነው የምትነሱት። በቃ ሌሊት ተነስታችሁ ቁጭ። አዎ ቤተሰብ ራሱ መተኛት አይችልም። ሄዳችሁ ስርስራቸው ነክቷል እኮ ተነሱ ቡና ይፈላ የምትሉት ራሳችሁ ናችሁ፣ ለእንቅልፍ ለእረፍት። አዎ ስለዚህ እዚህ እስካላችሁ ድረስ ተኙ፣ የምትተኙትን ያህል እንቅልፍ። እኔም እንደዛ ብዬ ሄጄ ነው አንድ ደህና እንቅልፍ ሳልተኛ እዚህ መጥቻው እንቅልፍ እየተበቀለኝ ነው። የምሬን ነው። እንቅልፍ ራሱ ያውቃል ስራ እንደሌለብን እረፍት ላይ እንደሆንን መተኛት እንደምንችል ስለሚያውቅ አይመጣም። ግንስ እዚህ ስንሆነ ወደ አረብ ሀገር ደግሞ ስንመጣ የእንቅልፍ ጊዜያችን ትንሽ እንደሆነ እረፍት እንደሌለን ስለሚያውቅ ባናቱ ይመጣብናል፣ ከዛ ያዳፋናል። ስለዚህ እዚህ ተኙ። የእናንተ ብዬ ነው። እንቅልፋችሁን አደራ። ኢትዮጵያ ሄጄ ተኛለሁ ብለሽ አዳሚ እዛ ቆመሽ ይኸውልሽ፣ እኔ አሁን 1 ወር ነው ሄጄ የመጣሁት። ይኸው 1 ወር እንደመጣሁ ኢትዮጵያ እንደገባሁ እንቅልፍ የጠፋ እዚህ ስመጣ ነው እንቅልፌን ያገኘሁት። ይኸውላ ወፍ የለም ኢትዮጵያ፣ እንቅልፍ የለም። እንዴት እንደሆነ ምርቅን ብለን ነው የምንቀመጠው።